በመስከረም 11 አሰቃቂ ጥቃት ከተፈጸመ በኋላ አሜሪካ የዓለምን ታሪክ የቀየረ ትልቁን የሰው ፍለጋ ጀመረች። በሺዎች የሚቆጠሩ የአሜሪካ ወታደሮች፣ የስለላ ተቋማትና የቴክኖሎጂ ባለሙያዎች የአልቃይዳ መሪ የሆነውን ኦሳማ ቢንላደንን ማደን ጀምረው ነበር። ለዓመታት የቢንላደን መገኘት እንደ ጭጋግ ሲበተን ቆይቷል። አንዳንዶች በፓኪስታንና በአፍጋኒስታን ድንበር ተራሮች በቶራ ቦራ ዋሻዎች ውስጥ እንዳለ ሲገምቱ፣ ሌሎች ደግሞ በየትኛውም የፓኪስታን ማዕዘን ውስጥ ሊደበቅ እንደማይችል ያምኑ ነበር። ነገር ግን ከዓመታት ውሸት፣ ውዥንብርና ከንቱ ፍለጋ በኋላ የማዕከላዊ የስለላ ድርጅት CIA ትኩረት ወደ ተራሮች ሳይሆን ወደ አንድ አጠራጣሪ የሰዎች ትስስር ተዛወረ። ቁልፉ የተገኘው ከቴክኖሎጂ ሳይሆን ከአንድ ታማኝ መልእክተኛ ነበር፣ አቡ አህመድ አልኩዌት የተባለው ሰው። CIA ይህንን ሰው ለወራት በመከታተል የሞባይል ጥሪዎችንና እንቅስቃሴዎችን ተቆጣጠረ። መኪናው ሲጓዝ አብሮት ይጓዝ የነበረው አቅጣጫ ወደ አንድ እንግዳ ቦታ መራ። ያቺ ቦታ ከኢስላማባድ በስተሰሜን ምዕራብ 56 ኪሎ ሜትር ርቀት ላይ የምትገኘው አባታባድ ከተማ ናት። አባታባድ የፓኪስታን ወታደራዊ አካዳሚ የሚገኝባት፣ የሰራዊት መኮንኖች ጡረታ የሚወጡባት ሰላማዊና የተረጋጋች ከተማ ናት። በዚህ ከተማ ውስጥ ከሌሎች ቤቶች በግዙፍነቱ በለማ መሬቱና በከፍተኛ ግንቦች የሚለይ አንድ እንግዳ ሕንፃ ቆሞ ነበር። ይህ ግቢ የተገነባው በ2005 ዓመተ ምህረት ሲሆን ከ12 እስከ 18 ጫማ በሚደርሱ ውፍረታቸው የገዘፈ የኮንክሪት ግንቦች የተከበበ ነበር። በግንቦቹ አናት ላይ ደግሞ ገዳይ የሆኑ የሾሉ የሽቦ አጥር ተገጥሞባቸዋል። ከሌሎች ቤቶች በተለየ መልኩ ይህ ሕንፃ ምንም አይነት የኢንተርኔት ገመድ፣ የስልክ መስመር ወይም የቴሌቪዥን ኬብል አልነበረውም። የውስጡ ነዋሪዎች ከውጭው ዓለም ጋር እንዳይገናኙ ሙሉ በሙሉ ተነጥለው ነበር። ሌላው ይቅርና ቆሻሻቸውን እንኳን ወደ ውጭ አውጥተው አይጥሉም ነበር። በግቢው ውስጥ በእሳት ያቃጠሉት ነበር። የሲአይኤ ሳተላይቶች በሦስተኛው ፎቅ ሰገነት ወይም ባልኮኒ አስተዋሉ። በዚህ ሰገነት ላይና በግቢው ጠባብ ጓሮ ውስጥ አንድ ረጅም ሰው በየቀኑ ከጠዋት እስከ ማታ ብቻውን ሲመላለስ ይታያል። አሜሪካውያን ይህንን ሰው ዘ ፔሰር ብለው ሰየሙት። ፊቱን ከሳተላይት እንዳዩት ሁል ጊዜ በሰገነቱ ጥላ ስር ብቻ ይራመድ ነበር። የማዕከላዊ የስለላ ድርጅት ባለሙያዎች ያ ሰው ሌላ ማንም ሳይሆን ራሱ ኦሳማ ቢንላደን መሆኑን በእርግጠኝነት አወቁ። በግቢው ውስጥ ከቢንላደን በተጨማሪ ሁለት ቤተሰቦች፣ የመልእክተኛው የአቡ አህመድና የወንድሙ ቤተሰብ እንዲሁም እጅግ ብዙ ሕፃናት ይኖር ነበር። ነገር ግን ከሁሉም በላይ በቤቱ ውስጥ ትኩረት የሳበው የቢንላደን የግል ሕይወት ነበር። ቢንላደን ከ3 ሚስቶች ጋር አብሮ ይኖር ነበር። ከነዚህም መካከል ታናሿና ተወዳጅ ሚስቱ የ29 ዓመቷ የየመን ተወላጅ አመል አህመድ አልሳዳህ ትገኝበታለች። አመል በ2000 ዓመተ ምህረት ገና በ18 ዓመቷ ነበር ቢንላደንን ያገባችው። ለዓመታት ከእርሱ ጋር በተለያየ ዋሻና ሚስጥራዊ ቦታዎች ስትሸሽ ቆይታ በመጨረሻ አባታባድ ገባች። ለባሏ ያላት ፍቅር እጅግ የጠነከረ ስለነበረ እስከ የመጨረሻው እስትንፋሱ ድረስ ከጎኑ ለመሰለፍ ቃል ገብታ ነበር። በዋሽንግተን ዲሲ በዋይት ሃውስ ውስጥ ከፍተኛ ውጥረት ነግሶ ነበር። ፕሬዝዳንት ባራክ ኦባማ የብሔራዊ ደህንነት አማካሪዎቻቸውን ሰብስበው ሚስጥራዊ ውይይት አካሄዱ። በውይይቱ 2 አማራጮች ቀርበው ነበር። አንደኛው አማራጭ ሕንፃውን ከሰማይ በኃይለኛ የጦር አውሮፕላን ቦምብ ደብድቦ ማጥፋት ነበር። ይህ ዕቅድ ቀላል ቢሆንም የቢንላደን አስከሬን ሙሉ በሙሉ በመቃጠሉ ዓለም ሞቱን ላያምንና ጥርጣሬ ሊፈጥር ይችላል ተብሎ ታሰበም። ሁለተኛው አማራጭ ደግሞ እጅግ አደገኛ የሆነውን የልዩ ኮማንዶ ወታደሮች በመሬት ላይ የማስገባት እርምጃ ነበር። ፕሬዝዳንት ኦባማ ሁለተኛውን መረጡ። ኦፕሬሽን ኔፕቱን ስፒር ተብሎ የሚጠራው የታሪክ ትልቁ የኮማንዶ ዘመቻ ታቀደም። ለዚህ አደገኛ ሥራ የተመረጡት በአሜሪካ የባህር ኃይል ውስጥ የሚገኙ እጅግ የሰለጠኑና የሰከኑ ተዋጊዎች የሲል ቲም 6 አባላት ነበሩ። እነዚህ ወታደሮች ባለፉት ዓመታት በብዙ አስቸጋሪ ጦርነቶች ውስጥ ተሳትፈው የተፈተኑ ልምድ ያላቸው ጀግኖች ነበሩ።
የሚጠቀሙባቸው መሳሪያዎች የምሽት እይታ መነጽሮች ወይም ናይት ቪዥን ጎግልስ እና ድምፅ አልባዎቹ ልዩ ሄሊኮፕተሮች ወይም ስቲልስ ሄሊኮፕተርስ ነበሩ። ተዋጊዎቹ ከአፍጋኒስታን ጃላላባድ አየር ማረፊያ ተነሱ። 4 ብላክ ሃውክ አንቺኖክ ሄሊኮፕተሮች ጨለማውን ተገን አድርገው የፓኪስታንን ድንበር ጥሰው ገቡ። በረራው አስቸጋሪ ነበር። የራዳር ማወቂያዎችን ለማምለጥ እጅግ ዝቅ ብለው መብረር ነበረባቸው። በሺዎች የሚቆጠሩ ኪሎሜትሮችን ተጉዘው በመጨረሻ ወደ አባታባድ ከተማ አቅጣጫ ቀረቡ። ግንቦት 1 ቀን 2011 እንደ አውሮፓውያን አቆጣጠር እኩለ ሌሊት አልፎ 40 ደቂቃ ሆኗል። የአባታባድ ከተማ ነዋሪዎች በሙሉ በጥልቅ እንቅልፍ ውስጥ ነበሩ። በሰማይ ላይ ድምጻቸው የተደፈነ ብላክ ሃውክ ሄሊኮፕተሮች እንደ ምሽት ወፎች ሸልኮው በመግባት በቀጥታ በቢንላዴን ግቢ ላይ መታየት ጀመሩ። የመጀመሪያዋ ሄሊኮፕተር በግቢው ውስጥ ለመውረድ ስትሞክር ያልተጠበቀ አደጋ አጋጠማት። በግቢው ውስጥ ያለው ከፍተኛ የሙቀት መጠንና በግንቦች መካከል የተነሳ የተፈጠረው የአየር ተርቡለንስ ሄሊኮፕተሩን ሚዛን አሳተው። የሄሊኮፕተሩ ጭራ ከግቢው ግድግዳ ጋር ተጋጨም። ሄሊኮፕተሩ በመሬት ላይ ተከሰከሰ። ኦፕሬሽኑ ግን በዚያ አላበቃም። እንደ ዕድል ሆኖ ወታደሮቹ አልሞቱም፣ ከብልሽቱ ተርፈዋል። ነገር ግን የምስጢርነቱ ሁኔታ ሙሉ በሙሉ ፈረሰ። የሄሊኮፕተሩ ድምፅ አካባቢውን አወከው። የቅርብ ቤቶች ነዋሪዎች መብራታቸውን አበሩ። ነገር ግን የሲል ቲም 6 አባላት ጊዜ ማባከን አልነበረባቸውም። ከተከሰከሰችው ሄሊኮፕተር ወጥተው በፍጥነት ወደ ሕንፃው ዋና በሮች አመሩ። የመጀመሪያዋን በር በልዩ ፈንጅ አፈነዱት። ወታደሮቹ ወደ ሕንፃው ውስጥ ዘለቁ። አንደኛው ፎቅ ላይ ሲደርሱ የቢንላደን ታማኝ መልእክተኛ አቡ አህመድ አልኩዌቲና ወንድሙ መሳሪያ ይዘው ሊዋጉ ሞከሩ። ነገር ግን በሰከንዶች ውስጥ በአሜሪካን ወታደሮች ጥይት ተደብድበው ተገደሉ። ወታደሮቹ በደረጃው ወደ ሁለተኛው ፎቅ መውጣት ጀመሩ። በሁለተኛው ፎቅ ላይ የቢንላደን ታላቅ ልጅ ካሊድ ቢንላደን መሳሪያ ይዞ እየጠበቃቸው ነበር። ካሊድ የሚል የአረበኛ ድምፅ ከወታደሮቹ አንደኛው አሰማ። ካሊድ በርን ከፍቶ መሳሪያውን ሊያነሳ ሲል በወታደሮቹ የተተኮሰ ጥይት በቀጥታ መታው። እዛውም ሕይወት አለፈ። አሁን ቀሪው መንገድ ወደ ሦስተኛው ፎቅ ብቻ ነበር። በሦስተኛው ፎቅ ላይ ያለው መኝታ ቤት የኦሳማ ቢንላዴን መደበቂያ ነበር። በመኝታ ቤቱ ውስጥ ቢንላዴን፣ ሚስቱ አመልና ትናንሽ ልጆቻቸው ነበሩ። የውጭው የተኩስና የፈንጅ ድምፅ ቤቱን ሲያናውጠው የነበረበት ቦታ ምን ያህል አደገኛ እንደሆነ አሳይተዋቸዋል። ቢንላደን ከአልጋው አጠገብ የተቀመጠውን የAK-47 መሳሪያ ለመያዝ ሞከረ። ነገር ግን ክፍሉ በጨለማ ተውጦ ስለነበር ግራ ተጋባም። ወታደሮቹ የሦስተኛውን ፎቅ በር በኃይል በፈንጅ አፈነዱት። ወደ ክፍሉ ሲገቡ አመል አህመድ አልሳዳህ ባሏን ለመጠበቅ በከፍተኛ ቁርጠኝነት ወደፊት ዘለለች። የቢንላደን ሚስት አመል አይ አትገድሉትም እያለች በአረበኛ እየጮኸች የአሜሪካ ልዩ ወታደሮች ቢንላደንን እንዳይገድሉት በሰውነቷ ከለለችው። ባሏን በሰውነቷ ጥላ ስር ለመሸፈን የጠላት ጥይት እንዳይነካው ሕይወቷን አደጋ ላይ ጣለች። የመጀመሪያው የአሜሪካ ወታደር አመል ፈንጂ ታጥቃ ሊሆን እንደሚችል በቅጽበት ስጋት አደረበት። ጊዜ ሳያባክን እግሯ ላይ ተኮሰም። የጥይቱን ኃይል አመልን መሬት ላይ ጣላት። እግሯ በከፍተኛ ሁኔታ መድማት ጀመረ። በመሬት ላይም ተዘረረች። ነገር ግን እስከ መጨረሻዋ ትንፋሷ ድረስ አይኖቿን ከባሏ ላይ አላነሳችም። አመል የሚል የቢንላዴን ድምፅ በክፍሉ ውስጥ ተሰማ። የፍቅር የፍርሃትና የመለያየት ቅጽበት ነበር። ወታደሮቹ ወደ ክፍሉ ዘልቀው ገቡ። የቢንላደን የመጨረሻ ቅጽበቶች ደርሰው ነበር። ከዓመታት በኋላ ቢንላደንን በግንባሩ ላይ በመተኮስ የገደለው የሲል ቲም 6 አባል ሮበርት ኦኔል በሰጠው ዝነኛና አወዛጋቢ ቃለ መጠይቅ ያንን ታሪካዊ ሰከንድ በዝርዝር አስታውሶታል። ወደ ክፍሉ ስገባ ክፍሉ በከፊል ጨለማ ነበር። ከፊቴ አንድ ረጅም ሰው አየሁት። ቢንላዴን ነበር። እጆቹን በሚስቱ ትከሻ ላይ አድርጎ ወደፊት ይገፋት ነበር። እሷን እንደ ከለላ ሊጠቀማት ይሞክር ነበር። እሱ ምንም አይነት መሳሪያ አልያዘም ነበር። ነገር ግን በአይኖቹ ውስጥ የነበረው እይታ
ፍርሃትና ውዥንብር የተሞላበት ነበር ሲል ያስታውሳል። ቀጥሎም በዚያች ቅጽበት አእምሮዬ ውስጥ የታየው የ9/11 ጥቃት በኒውዮርክ መንታ ሕንፃዎች ውስጥ የተቃጠሉ በሺዎች ሰዎች እና የአሜሪካ ሕዝብ እንባ ነበር። ጊዜን ማባከን አልነበረብኝም። አንድ ሰከንድ መዘግየት ብዙ ሕይወት ሊያጠፋ ይችላል። መሳሪያዬን አነሳሁኝ። በቀጥታ ወደ ግንባሩ አነጣጠርኩኝ። 2 ጥይትም ተኮስኩበት ይላል። የመጀመሪያው ጥይት ግንባሩን መታው። ወደ መሬት ሲወድቅ ሌላ ጥይት ደከምኩት። ጭንቅላቱ ተከፈለ። ወደ መሬትም ተዘሮ ወደቀ። በቃ ለ10 ዓመታት ሲፈለግ የነበረው የዓለምን ጸጥታ አናግቶ የነበረው ሽብርተኛ በፊት ወደቀ ሲል ያስታውሳል። የሲል ቲም አባላት ስራቸውን አጠናቀቁ። የቢን ላደንን አስከሬን በልዩ ቦርሳ ከተው በቤት ውስጥ የነበሩትን አጠቃላይ የኮምፒውተር ሃርድ ድራይቮች፣ የዩኤስቢ ፍላሽ ድራይቮችና እጅግ ብዙ ምስጢራዊ ሰነዶች ሰብስበው ወጡ። የተከሰከሰችውን ሄሊኮፕተር በፈንጂ አወደሟት። ጠላት የቴክኖሎጂ ምስጢራቸውን እንዳያገኝም አደረጉም። ቆስሏ በመሬት ላይ ወድቃ የነበረችው አመል የባሏን አስከሬን በደም ተጨማልቆ አየችው። ለ10 ዓመታት ያህል በዋሻና በሚስጥር የኖረችበት ሕይወት በአሰቃቂ ሁኔታ ተደመደመም። የቢን ላደን አስከሬን በአሜሪካ የጦር መርከዝ ወይም ዩኤስኤስ ካርል ቪንሰን ወደሚገኝበት ቦታ ተወሰደ። በእስልምና ስነ ሥርዓት መሠረት አስከሬኑ ታጥቦ በሰዓታት ውስጥ በህንድ ውቅያኖስ ላይ በሚስጥር በባህር ውስጥ ተቀበረ። ይህ ኦሳማ ቢን ላደን የመጨረሻ ደቂቃ ታሪክ ነበር። በሚስጥር የተጀመረ በደም የተጠናቀቀና የዓለምን ፖለቲካ አቅጣጫ ያስቀየረ ታሪካዊ ምዕራፍ። ውድና የተከበራችሁ የዚህ ቻናል ቤተሰቦች ለዛሬ ይዘንላችሁ የቀረብነው ታሪክ ይህን ይመስል ነበር። በቀጣይ በሌላ ታሪክ እስክንገናኝ ቸር ሰንብቱ።